ያጋቷ ቤተሰብና የልጁ ቤተሰብ አሁን ተስማምተው ቀን ወስነው የሰርጉን ቀን እየተነጋገሩ ነው የሚገኙት። አዎ የልጁ ቤተሰብ እሺ ተባብለው የሰርጉንም ቀን ወስነው ወደ ቤታቸው እየተመለሱ ነው የሚገኙት። እንደምታውቁት በኦሮሞ ባህል መሰረት የልጁ ቤተሰብ እንዲህ በመጨፈር ነው የሚገኙት። አዎ ልጃችን ከማሩም በላይ ነው እያሉ በአሁኑ ሰዓት እየጨፈሩ ነው የሚገኙት። ሌላው ዝግጅት ለሰርግ ሲሆን ሁሉም ሴት ኮረዳዎች እርስ በእርስ አንዷ ለአንዷ ሹሩባ እየሰሩ የሚገኙበት ስነ ስርዓት ነው። እንደሚታወቀው ሰርጉ ተወሰነ። በኦሮሞ ባህል መሰረት የልጁ ቤተሰብ የሰርጉ ቀን ደረሰ። እንዲህ ሰው በዛ አድርጎ እሱም አባትየውም ወጣቱም በኦሮሞ ባህል መሰረት የወንዱን ቤተሰብ እያሞገሰ ወደ ሴቷ እየሄደ ነው የሚገኘው። ዛሬ የሰርግ ቀን ነው። የሰርግ ቀን የልጁ ቤተሰብ ለጋብቻ የሚያስፈልጉትን ዝግጅቶች በሙሉ ያድርጓል። ዘመድ አዝማዱን ጎረቤቱን ለሰርግ ይጠራል። የተለያዩ ቤተሰብ እንደምታዩት የልጅቷ ቤተሰብ እንኳን በሰላም መጣችሁ በማለት ኖር በማለት ከመቀመጫቸው ተነስተው ጓደኞቹ እየተጫወቱ ከሙሽራ ቤት ወደ ሙሽሪቱ ቤት ሄደዋል። እንደሚታወቀው የልጅቷ ቤተሰብ ባልየው ምን እንዳለው ሀብት ንብረቱን ልጅቷን የሚያስተዳድርበት ንብረት ተጠየቀ ነው የሚገኘው። ልጅቷ የሚያስፈልጋት አንዳንድ ነገሮች እሷን እንዲያኖራት የሚያስፈልገውን ሁሉንም ነገር እንዳለው በአገር ሽማግሌ እየጠየቁ ነው የሚገኙት። እንደሚታወቀው በአሁኑ ሰዓት ደግሞ የልጅቷ ጓደኞች አብሮ አደጎች ስለ ስነ ስርዓቱ ልጅቷን እያሞገሱ ነው የሚገኙት። የልጅቷ ቤተሰብ አብሮ አደጎች በአሁኑ ሰዓት በኦሮሞ ባህል መሰረት የልጁ ቤተሰብ ባልየው ጋቢ ያለበሰ ነው የሚገኘው። ለወንድም ለእህት ለክርስትና እናት በአሁኑ ሰዓት የጋቢ የማልበስ ስነ ስርዓት እያከናወነ ነው የሚገኘው። እደግ ተመንደግ ቤተሰብ አፍራ ተተኪ እንዲኖርህ እንመኛለን በማለት የልጁ ቤተሰብ ነው የሚሉት። በዚህ በኩል እንደምታዩት የልጁ ቤተሰብ ሙሽሪቷን ወስደው ለመግባት የመጡት እባካችሁ መሸብን ልጅቷን ስጡንና በጊዜ ወደ ቤታችን እንመለስ በማለት በዚህ ሰዓት እየዘፈኑ ነው የሚገኙት። እንደሚታወቀው ሰርገኛው ሲመጣ የወንዱ ቤተሰብ ሲመጣ ምግብ በልቶ ነው የተዘጋጀውን ምግብ በልቶ ተዝናንቶ ነው የሚሄደው። እንደ ኦሮሞ ባህል መሰረት የልጅቷ ቤተሰብ ጩኮ እየሰጠ ነው የሚገኘው። ጩኮ ለአባገዳዎች ለሽማግሌዎች እየሰጠ ነው የሚገኘው። እንደሚታወቀው እዚህ ጋር ደግሞ እንደምታዩት የልጅቷ ቤተሰብ ልጅቷን ሊሸኙ ስለሆነ በኦሮሞ ባህል መሰረት ቅቤ ተቀብተው የክርስትና እናቷ እወድሻለሁ
በሰላም ሂጂ በማለት ቢነቀላ ነው በአሁኑ ሰዓት እያቀመሱት የሚገኙት። ቢነቀላ በኦሮሞ ባህል መሰረት ለክብር የሚቀርብ የምግብ አይነት ነው። ቢነቀላ የልጅቷ እናት ናቸው ይህንን ለሁሉም ሰው የሚያስቀምሱት። ከባልሽ ጋር ተፋቅረሽ ኖሪ፣ ልጆች ይኑሩሽ፣ ተተኪሽ በደስታ እንድትኖሪ በማለት የልጅቷ እናት በአሁኑ ሰዓት እየመረቀቻት ነው የምትገኘው። አሁን ልጅቷ ከመቀመጫ እየተነሳች ነው የምትገኘው። ከተነሳች በኋላ እናትየው ላይ ትቀመጥና አርኪ በአሁኑ ሰዓት የልጅቷ አባት ልጅቷ ልትወጣ ስለሆነ በሰላም ግቢ፣ የሞቀ ትዳር እግዚአብሔር ይስጥሽ። ተመርቃለች ልጅቷ። አብራችሁ ኑሩ። እንደሚታወቀው የልጅቷ ቤተሰብ እዚህ ጋር ቆሞ ልጅቷን እያሞገሱ ነው የሚገኙት። በተቃራኒ ደግሞ ልጁን ደግሞ እየሰጠኑት ነው የሚገኙት። እኛ በመሄድሽ አልቅሰናል፣ ታምናል። የምናምነው ደግሞ አንቺ ጓደኛችን ስለሆንሽ ነው እያሉ ነው በአሁኑ ሰዓት እየገለጹ የሚገኙት። ልጁ ልጅቷን ይዘው ይወጣሉ። ሙሽራ እንደዚህ ነው አንድ መቃጋት ውስጥ እናጠሸነ እንደዚህ ልጅቷ የልጅቷ በአሁኑ ሰዓት ልጁ ዛት እየወጣ ነው የሚገኙ። ለልጅቷ የተሰጠውን ሀብት በወረቀቱ ይዘው ይወጣል። በአሁኑ ሰዓት ለልጁ ሚዜ በመባል የሚታወቀው ለልጅቷ ሴት ቤተሰብ ጓደኞቻቸው የሚሰጠው ሰጥተው ነበር የሚገኘው። እንደሚታወቀው በዚህ በኩል ልጁ ጓደኞች ይዘው የገቡ ነው። ለልጁ ቤተሰብ ልጅቷን እንኳን በሰላም መጣሽ፣ እንኳን ተቀላቀልን እያሉ እያሞገሱት የሚገኙት የልጅቷ እናቶች ጓደኞች፣ የልጁ ጓደኞች በአሁኑ ሰዓት እየጠሩ ነው የሚገኘው። አረ ወራን ሲቱልን ሰላም እናመሰግናለን። ልጅቷ ያገባች ነው ወደ ልጁ ቤተሰብ እናመሰግናለን። አንዴ ለዳኞች እንዲታይ እዚህ ቦታ ተነክ ታረጉልናላችሁ። ዛሬ እንደሚታወቀው እናመሰግናለን። በኦሮሞ ባህል መሰረት ልጅቷ ወደ ቤት ስትገባ እልል እየተባለ ልፋንችንን እንፈልገ በማለት እናመሰግናለን። የምትመለከቱት ሀብቶች በኦሮሚያ ክልል የሚገኙ ሀብቶች ናቸው። የተለያዩ ምግብ ፉዳ አርከተ ጎንፎዳ እስኪሞላ ፍጡን አንዴ ይህ በፎቶ አስደግፈን ያወጣ ነው። የኦሮሚያ ክልል የሚገኝ የተለያዩ ተፈጥሯዊ ሀብቶች በኦሮሚያ ክልል የሚገኙ ናቸው። አሁኑ ሰዓት የምታዩት በወንዶችና በሴቶች የሚከናወን ጨዋታ ሲሆን የተዘጋጀውን የመወዳደሪያ መስመር ላይ 4 ተወዳዳሪዎች በመሆን ይወዳደራሉ። ይህ የስፖርት አይነት ዳኛ አለው። 4 ሴት አለው፣ 4 ወንዶች አሉት። አሁን የምናደርገው 4 ሴቶች የምናወዳደር ይሆናል። በመነሻ ወዳዳር ስፍራ እኩል በመነሳት በመድረሻ ቦታ ላይ የተቀመጡት ዕቃ ወስደው ወደ መነሻ ስፍራ ቦታ አንድ የተመለሰ ቅድመ ተከተል ደረጃ ይሰጠዋል። ዳኛ ሊያስጀምርልን ነው። አስጀምር ዳኛ። ወረስቱልን አንስተ በተመለሰ ለሚሰደለት አሸንፋለች።
አንዱቼ ብሎ የሚታወቀው የስፖርት አዲስ የስፖርት አሁን እንደምታውቁት ሸበላ በመባል የሚታወቀው የስፖርት አይነት ሲሆን ይህ የስፖርት አይነት ከሁለት የሚከናወን የጨዋታ አይነት ሲሆን ሁለቱም ተወዳዳሪ የሚባል የጨዋታ አይነት ሲሆን በኋላ በመንበርከክ ከወዲህና ከወዲያ ድምፅ በማሰማት የሚካሄድ የጨዋታ አይነት ሲሆን ቅድሚያ የዘመን ትሩፍ የሚጠበቅበት ይሆናል። በጣም የሚከብሩት Urtugana koloni tarare rasi
Irra siyaasi, irra mirgaa siyaataasi, haga nama